ማፈናቀል ይብቃ ይብቃ። አሁን የሚደረገው ጩኸት እናውቀዋለን። ጠቅላይ ሚኒስትር አብይ ሁሉንም ወደ ጦር ግንባር ብለው እያካሄዱ ካለው ጦርነት ጎን ለጎን ብጤዎቻቸውን ይዘው ምርጫ ያሉትን ድግስ ለማካሄድ እየተዘጋጁ ነበር። በዚህ ሁኔታ ውስጥ ይወዱኛል ስለኔም ይዘምራሉ ላሏቸው የኪነ ጥበብ ባለሙያዎችና የዩኒቨርሲቲ መምህራን ሸገር ሲሉ በሰየሙት ፓርክ ውስጥ የእራት ግብዣ አዘጋጁላቸው። በድግሱ ላይ ከነበረው መደናነቅና መሞጋገስ ባሻገር ጠቅላይ ሚኒስትሩ የማይፈልጉት ጥያቄ ከአንድ የዩኒቨርሲቲ መምህር ተሰነዘረ። ጦርነት ብዙ ጊዜ የሞከርነው ስልት ነው። በተለያዩ የአገሪቱ ክፍሎች የሰው ልጅ ሕይወት እየጠፋ ነው። ይህን ለማስቆም ከባላንጣዎቹ ጋር ቢደራደሩ አይሻልም ወይ የሚል ነበር ጥያቄው። እሳቸውም ጥያቄው የማይወዱትና ያናደዳቸው እንደሆነ መደበቅ በማይችሉበት ደረጃ ውስጥ ሆነው ማብራራት ቀጠሉ። ሰው እየሞተ ነው ያልከው ጦርነት ቢቆም የሚሻላል ስትል ያነሳው ልክ ነው። ሰው እየሞተ ነው። ነገር ግን እናት ልጅ ስትወልድ የሚፈሳት ደም እንደ ደም ይቆጠራል እንዴ? የአሁኑ ሞት እንደዚህ ያለ ነው ሲሉ መለሱ። የህዝብን እልቂት፣ የዜጎችን ሞት በወሊድ ወቅት ከሚፈስ ደም ጋር አነጻጽረው ሟች ሁሉ መወገድ ያለበትና የማያስፈልግ አድርገው ሲያብራሩ ንግግራቸው ያላስደነቃቸው የዚያ ሰሞን ተደማሪዎች በጭብጨባ አጅበዋቸዋል። እንዲህ ያለ እምነት ባላቸው መሪዎች የምትመራው ኢትዮጵያ በፈረቃ ጦርነት ውስጥ ብትገባ የሰውም ነፍስ በገፍ ቢያልቅባት ደምም እንደ ጎርፍ ቢፈስባት ያልተጠበቀ አይደለም። እንዲህ ባሉ መሪዎች ስር የወደቀ ህዝብ አትግደሉኝ፣ አታፈናቅሉኝ ብሎ ሲማጸን ምላሹ ጦርነትና ጠመንጃ ሲሆንም የማይገመት አይደለም። ነገሩን የበለጠ የሚያበሳጭ የሚያደርገው ግን ችግሬ ይፈታልኝ ብሎ በሰላም ሲጠይቅ የነበረን ህዝብ ምንም አይነት ሰላማዊ ጥረት ያላደረገ አማጺ ተደርጎ ሲቆጠር ነው። የወላይታና የሲዳማ ህዝብ የክልል ጥያቄን ጠይቆ አልሞ ተኳሾች ተላኩለት። የወለጋ አርሶ አደር የብልጽግና የጦር ጀት መሞከሪያ ሆኖ የአየር ኃይል ድብደባ ተጀመረበት። ከሰኔ 2010 ጀምሮ ለተከታታይ ወራት ሰላማዊ ሰልፍ እያደረገ ህገ መንግስቱ ይከበር፣ መንግስት መፈናቀላችንን ያስቁም ብሎ በአደባባይ በሰልፍ ሲጠይቅ የነበረውን የትግራይን ህዝብ ለውጥ አደናቃፊ፣ ስልጣናቸው የተነካባቸው ያቀነባበሩት ወዘተ እየተባለ ሲጣጣል ከርሞ በመጨረሻም ባለፉት 80 ዓመታት በዓለም ታይቶ የማይታወቅን እልቂት ያዋለደ ጦርነት ተካሄደ። አሁን ደግሞ ተራው የአማራ ህዝብ ሆኗል። መገደልና መፈናቀል፣ መሳደድና መሰደብ ይብቃኝ እያለ ከደንበጫ እስከ ነፋስ መውጫ፣ ከሰላ ድንጋይ እስከ ክምር ድንጋይ፣ ከአማራ ሳይንት እስከ ጋይንት በሰልፍ ሲጠይቅ ቢከርምም ዛሬ ግን ድንገት የተነሳ መፀኛ፣ ህገ መንግስታዊ ስርዓቱን የሚንድ ጽንፈኛ ተደርጎ በጦርነት ቀጣና ውስጥ የሌለው ሰው ሳይቀር በማንነቱ እየተሳደደ ነው። መንግስትና ሹማምንቱም ጥያቄ ማቅረብ የነበረበት በሰላማዊ መንገድ ነበር እያሉ ናቸው። ከፊልድ ማርሻሉ እስከ ደህንነት ኃላፊው፣ ከኮሚኒኬሽን ሚኒስትሩ እስከ ምክትል ጠቅላይ ሚኒስትሩ በሰላማዊ መንገድ ጥያቄ አቅርቡ ሲሉ የተደመጡት በዚህ ሰሞን ነው። በእርግጥም የአማራ ህዝብ በሰላማዊ መንገድ ላነሳቸው ጥያቄዎች ስትሰጡት የነበረው ምላሽ ጩኸታም ናችሁ፣ በእናንተ ጩኸት አንደነግጥም፣ በግርግር ስልጣን ልትነጥቁን ነው ወዘተ የሚል አልነበረም ወይ? ዛሬ እንደ ጠላት ቆጥራችሁ የምታሳድዱት ታጣቂ ኃይል ከእናንተ ጎን ቆሞ ለጦርነት በዘመተበት ጊዜ ሳይቀር ህዝብ በአደባባይ ወጥቶ የመኖርና የመንቀሳቀስ መብቱን እንድታስጠብቁ ሲጠይቃችሁ እናንተ ግን ስትዘልፉት ስትሰድቡትስ አልነበረም ወይ ብሎ መሞገት አሁን ወቅታዊ ነው። በዚህ ዝግጅት ባለፉት 4 ዓመታት የአማራ ክልል ህዝብ በአደባባይ ወጥቶ በሰላማዊ መንገድ ጥያቄዎችን ሲጠይቅ የመንግስት ባለስልጣናት ይሰጡት የነበረውን ምላሽ ወደ እናንተ እናደርሳለን። አብራችሁን ቆዩ። ይህ የኢትዮ ፎረም የጎፈንድሚ አካውንት ማስታወቂያ ነው። ጣቢያችን ለአድማጭ ተመልካቾቹ መረጃዎችንና ትንተናዎችን እያቀረበ 4 ዓመታትን ተጉዟል። አሁን ደግሞ የስርጭት አድማሱን ለማስፋት የሰው ኃይሉን ለማብዛትና የቴክኖሎጂ አቅሙን ለማሳደግ እንቅስቃሴ ጀምሯል። በቀጣይም መረጃዎችን በብዛትና በጥራት ለተመልካቾቻችን ለማድረስ የጀመርነውን ስራ ማገዝ ለምትፈልጉ ሁሉ ይህ የጎፈንድሚ አካውንት ተዘጋጅቷል። በመሆኑም የምክንያታዊነት ድምጽ የሆነውን ኢትዮ ፎረምን ለማገዝ ለምትፈልጉ ሁሉ ከዚህ ጥንቅር አስተያየት መስጫ ላይ የጎፈንድሚ አካውንቱን አስቀምጠናል። በኮሜንት መስጫው ላይ የተቀመጠውን ሊንክ በመክፈት ድጋፍ ማድረግ እንደምትችሉ ስንገልጽላችሁ ለምታደርጉት አበርክቶ አስቀድመን በማመስገን ነው። ኢትዮ ፎረም የምክንያታዊነት ድምጽ። ያንዳንዱ ሰው ያንዳንዱ ዜጋ መማር ያለበት ወይም ማወቅ ያለበት ማንኛውም ጥያቄ ሊኖረው ይችላል፣ ማንኛውም ሐሳብ ሊኖረው ይችላል። ግን ሐሳቡንም ጥያቄውንም ሰላማዊ በሆነ አማራጭ መፍታት ሲገባው ነፍጥ አንግቦ በጉልበት እና በኃይል መንግስት መጣል በተደጋጋሚ የተሞከረና ያልተሳካ ሙከራ የሰላምና ህጋዊ መንገድን እንዲከተሉ በተደጋጋሚ ጊዜ የሰላም ጥሪዎች ሲያደርግ ቆይቷል። በቅርቡም እንደምታውቁት የአማራ ክልል ምክር ቤትም
ይሄንኑ አውጆ የምክር ቤት አባላት በተለያዩ አካባቢዎች የተንቀሳቀሱ በሰላማዊ አማራጭ ጉዳዩን ለመፍታት ጥረት ሲያደርጉ ቆይቷል። ይሁንና ግን እነዚህ የጽንፈኛ ቡድኖች እየፈጸሙ ባለው ጥቃት ምክንያት የክልሉ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴ ከፍተኛ ጉዳት እየደረሰበት መጥቷል። የእነዚህ ባለስልጣናትም ሆነ የሌሎቹ ሹማምንት ተደጋጋሚ መግለጫዎችና ንግግሮች የሚያስገነዝቡት ሁለት ጉዳይ አለ። በአንድ በኩል እነሱና መንግስታቸው የሰላም ኃይል እንደሆኑ፣ በሌላ በኩል ህዝብ የግርግርና የብጥብጥ አመል ያለበት እንደሆነ አድርገው ያስረዳሉ። አገዛዙ ያለ ጦርነት አንድ ሳምንት መቆየት የማይችል መሆኑ የ5 ዓመት ክራሙቱ የሚያሳይ ቢሆንም በፈረቃ በክልሎች በብሔሮችና በሃይማኖቶች መሃል ግጭት እያዋለደና እያከፋፈለ የቀጠለ አገዛዝ ነው የሚለው ክርክርም ብዙ ማስረጃ የሚቀርብበት ቢሆንም ከወቅታዊው የአማራ ክልል ጉዳይ ተነስተን ማን ነው የሰላም ኃይል፣ ማንስ ነው ጦርነት ጎሳሚ የሚለውን ጥያቄን መርምር። የአማራ ክልል ህዝብ ባለፉት ዓመታት ከአገዛዙ ጋር እንዴት ኖረ የሚለውን መነሻ በማድረግም ቅኝታችንን እንጀምር። ለዩኒቨርሲቲ ትምህርት የተላኩ የአማራ ክልል ተወላጆች በወጡበት በቀሩ ጊዜ የወለደች እናት መንግስትን አምና የላከቻት ልጇ ሳትመለስ ስትቀር፣ ለዚህም መፍትሄ እንዲያመጣ ህዝቡ በክልሉ የተለያዩ ከተሞች በሰላማዊ ሰልፍ በመጠየቅ ነበር የመጀመሪያውን የአደባባይ ትዕይንት የጀመረው። ይህንን ጥያቄ ያነገቡ ሰልፈኞች በበርካታ የክልሉ አደባባዮች ወጥተው መንግስት የታገቱትን እንዲያስለቅቅ፣ የዜጎችንም የመኖርና ተንቀሳቅሶ የመስራት መብት እንዲያስጠብቅ ጠየቁ። ለዩኒቨርሲቲ ትምህርት ብለው የሄዱ ታዳጊዎችን ጉዳይ አንግበው ለወጡት ሰልፈኞች ግን መንግስት የሰጠው ምላሽ አስተዛዛቢ ነበር። በአንድ በኩል ታግተዋል የተባለው ውሸት ነው ለማለት ሲሞክር፣ በሌላ በኩል ደግሞ የታገቱትን ልጆች አገተው ያለ የለም ሲል ነበር የተደመጠው። እስካሁን ድረስ መከላከያ በስፍራው በሚያደርገው ጠንካራ ኦፕሬሽን በአንድም ስፍራ የተጎዳ የሞተ ሰው ልናገኝ አልቻለም። መታገታቸውን እኔ አገትኩ የሚል ኃይል የለም። ተጎድተዋል እንዳይባል በሁሉም ቀበሌ በሁሉም ወረዳ በተደረገው አሰሳ ተጎድቶ የተገኘ ሰው የለም። ችግር አልደረሰባቸውም አሉ ደግሞ እንዳይባል ልጆቹ ቤተሰብ ጋር ያልደረሱ አሉ። ሳይጎዱ እንደተጎዱ የሚነገረው እንደተጠበቀ ሆኖ የአማራ ክልል ህዝብ በአደባባይ ወጥቶ ለጠየቀው ጥያቄ የተሰጠው መልስ ይህ ነበር። ዛሬ የሰላም አማራጮችን ዘግቷል፣ ሲለመን እምቢ አለ እየተባለ በሹማምንቱ እንደ አመፀኛ የሚቆጠረው ህዝብ እዚህ ደረጃ ላይ ከመድረሱ በፊት የተጓዘውን መንገድ ስንፈትሽ እንዲህ ያሉ ብዙ ፋይሎችን እናገኛለን። የክልሉ ልሂቃን አብይ ነብይ ነው እያሉ መደመርን ወንጌል ነው ብለውም እየሰበኩ የጠቅላይ ሚኒስትሩን የጦርነትና የውድመት አጀንዳ ደግፈው በቆሙበት ዘመን ሳይቀር ህዝቡ በአደባባይ እየወጣ መገደላችን ይቁም፣ መፈናቀላችንም ይብቃ ሲል ነበር። የሚሞተው ወንድሜ ነው፣ የምትገደለው እህቴ ናት፣ መገደል ይብቃን ብሎ የወጣው ይህ ህዝብ ጥያቄዎቹን ያነሳው እጆቹን አጣምሮ እንጂ ጠመንጃ አንግቶ አልነበረም። አንድም ንብረት ሳይወድም በአንድም ፓርቲ ሳይመራ የትኛውም አካል ሳያስተባብረው የሚደርስበት በደልና ግፍ አስመርሮት አደባባይ ወጥቶ ሲጠይቅ የ4 ኪሎና የባህር ዳር ሹማምንት ግን ነገሩን መቀለጃና መዘባበቻ አድርገውት ነበር። በአገዛዙ ሴራ የአጣዬ ከተማ ደጋግማ ስትወድም፣ በሌሎቹ የአገሪቱ አካባቢዎች ያሉ አማሮች ችግር ውስጥ ሲወድቁ መንግስት ቤተ ክርስቲያንን የፖለቲካ መሳሪያ አድርጓት ሰባበር ናቸው እያለ ሲጫወት፣ የአማራ ክልል አደባባዮች ግን ይህ ሁሉ እንዲቆም በሚጠይቅ ሰልፈኛ የተሞሉ ነበሩ።